በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰውና የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለስድስተኛው ሳምንት ለበዓለ ገብርኄር በሰላም አደረሳችሁ። ስድስተኛው የዐቢይ ጾም ሳምንት ገብርኄር ይባላል። ገብርኄር ማለት መልካም አገልጋይ ማለት ነው። መዝሙሩም መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ይላል። ጌታው በመልካም ስራ የሚያገኘው የታመነና ቸር አገልጋይ ማን ነው ነው የሚለው። ለዚህ መዝሙር ደግሞ የተዘጋጁ ምንባባት የማቴዎስ ወንጌል ምዕራፍ 25 ቁጥር 14፣ የሐዋርያት ሥራ ምዕራፍ 1 ቁጥር 6፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 1፣ ምስባኩ የዳዊት መዝሙር መዝሙር 39 ቁጥር 8 ነው። ምስባኩ ከመ እንግር ፈቃደ ከመከርኩ አምላኪ ወሕግከኒ በማእከለ ከርሥየ ዜኖኩ ጽድቀከ በማኅበር ዐቢይ ይላል። አምላኬ ሆይ ፈቃድህን እናገር ዘንድ መከርኩ፣ ሕግም በሆዴ መካከል ነው። ዜኖኩ ጽድቀከ በማኅበር ዐቢይ፣ በታላቅ ጉባኤ ጽድቅህን እውነትን ተናገርኩ ይላል። ስለዚህ እንደ አምላካችን መልካም ፈቃድ ዛሬ የምንማማርበት የትምህርት ርዕስ ገብርኄር የሚል ይሆናል። ገብርኄር ማለት ቸር አገልጋይ፣ መልካም አገልጋይ፣ ታማኝ አገልጋይ ማለት ነው። አምላካችን እግዚአብሔር በዚህ ምድር በሥጋ ተገልጾ በሚያስተምርበት ጊዜ በብዙ ሁኔታ ምሳሌ እየመሰለ አስተምሯል። በምሳሌ ካስተማራቸው ትምህርቶቹ አንዱ ዛሬ የምንማማረው ገብርኄር የሚለው የወንጌል ክፍል ነው። ምሳሌነቱ መልካም አገልጋይ ወይም ቸር አገልጋይ፣ ታማኝ አገልጋይ የሚለው ነው እና በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ምዕራፍ 25 ቁጥር 14 ጀምረን ስንመለከት እንዲህ ብሎ ነው የሚጀምረው። እስመ ከመ ብእሲ ዘይነግድ ወጸወአ አግብርቲሁ ወዋቦሙ ነዋዮ ይትገበሩ ቦቱ። ለንግድ እንደሚሄድ ሰው ወጸወአ አግብርቲሁ ወዋቦሙ ነዋዮ ይትገበሩ ሎቱ፣ ይሰሩበት ዘንድ ገንዘቡን ሰራተኞቹን ጠርቶ ገንዘቡን እንደሰጣቸው ሰው ነውና ዋለ ሰጥቷቸውም ሄደ። ቦ ለዘውሃቦ 5 መክሊተ፣ 5 ገንዘብ የሰጠው ሰው አለ። ወቦ ለዘውሃቦ 2 መክሊተ፣ 2 ገንዘብ የሰጠው ሰው አለ። ወቦ ለዘውሃቦ 1 መክሊተ፣ 1 ገንዘብ የሰጠው ሰው አለ። ወለለ አሃዱ በአምጣነ ይክሉ ወሃቦሙ፣ ለእያንዳንዳቸው በሚችሉት መጠን ሰጣቸው ብሎ ይናገራል። ለእያንዳንዳቸው በሚችሉት መጠን ሰጣቸው። ወሆረ ዝኩ ዘሐምሰ መካልየ ነሣ ወተገበረ ቦቶን፣ ያ መጀመሪያ 5 ገንዘብ የተቀበለው ሰው እሱ ሂዶ ሰራበት። ወረባ አካላት 5 መካልየ ዲቢሆን፣ በእነዚያም ላይ ሌላ 5 መክሊቶችን አተረፈ። ወከማሁ ካልኡኒ ዘክሌተ መካልየ ነሣ ሆረ ወተገበረ ቦቶን፣ እንዲሁ ሁለተኛውም 2 መክሊት የተቀበለው 2ቱን መክሊት ይዞ ሄደ ሰራባቸው። ካላተ ክሌተ መካልየ ነሣ ረባ፣ ሌላ 2 መክሊቶችን አተረፈ። ወዛተሰ መክሊተ ነሣ፣ 1 ገንዘብ የተቀበለው ግን ሆረ ወከረየ ምድረ ወሀባ ወርቀ እግዚኡ፣ ሂዶ ምድርን ቆፍሮ የየተውን ወርቅ
ቀበራት ይላል። ወምድረ ብዙ መዋይል አሃዘ ይታሰቦሙ ለእሉ አግብርት። ከብዙ ዘመን በኋላ የእነዚያ ሰራተኞች ጌታ ወይም ባለቤት የገንዘቡ ባለቤት ይቆጣጠራቸው ጀመር። ገንዘብ ሰጥቻችሁ ነበረ፣ የት አደረሳችሁት? አተረፋችሁበት? አከሰራችሁት? ብሎ ሊቆጣጠራቸው ፈለገ ወይም ይቆጣጠራቸው ጀመረ ይላል። ወመጻ ዝኩ ዘአምሰ መካሌ ነሳ። ያ መጀመሪያ 5 የተቀበለው መጣና እነሆ 5 መክሊት ሰጥተኝ ነበር፣ በ5ቱ መክሊት ላይ 5 አትርፌ ያለው አለው። ጌታውም ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ፣ አንተ በትንሹ የታመንክ ታማኝና መልካም አገልጋይ፣ ዲበ ብዙ ሰይመከ፣ በብዙ እሾምሃለሁ፣ በውስተ ፍስሓሁ ለእግዚእከ፣ ወደ ጌታ ተድላ ደስታ ግባ አለው ይላል። ሁለት መክሊት የተቀበለውም መጣና እነሆ 2 መክሊት ሰጥተኸኝ ነበረ፣ በእነሱ ላይ 2 ጨምሬ 4 አድርጌ አምጥቻለሁ፣ ተቀበለኝ አለው። እሱንም ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ፣ በ2 መክሊት የታመንክ አንተ ታማኝና ቸር አገልጋይ፣ ዲበ ብዙ ሰይመከ፣ በብዙ ላይ ሾምሃለሁ፣ በውስተ ፍስሓሁ ለእግዚእከ፣ ወደ ጌታ ተድላ ደስታ ግባ አለው ይላል። ወዘሰ አተ መክሊተ ነሣ፣ አንዲት ገንዘብ የተቀበለው ግን አአምር ከመ ብእሲ ድሩክ አንተ ተአርር ዘይዘራይከ ወታስተጋብ ዘይዘረውከ፣ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ሰው እንደሆንክ አውቄ ወፈርዬ ከራይኩ ምድረ ወአባይኩ ወርቀከ፣ እነሆ ፈርቼ ምድር ቆፍሬ ወርቅህን ቀብሬያታለሁ፣ እንካ ተቀበለኝ ብሎ ሳይሰራባት ያችኑ የተቀበላትን መለሰ ይላል። ጌታውም እንዲህ ብሎ መለሰለት፣ ኦ ገብር እኩይ ወሃካይ ባይቴ ታምረኒ፣ አንተ ሰነፍና ክፉ አገልጋይ ክፉ ባሪያ፣ ያልዘራሁትን እንደምሰበስብ ያልበተንኩትን እንደማጭድ ወዴት ታውቀኛለህ? ካወክስ ለምን ገንዘቤን አልመለስክልኝምና ለሚሰራ ሰጥቼ አላተረፍኩበትም ነበር ብሎ አለው። ያን ጊዜ መልስ አጣ። ከዚህ በኋላ እንዲህ አለ፣ ይህን 1 ብር የተቀበለውን ሰው ከዚህ 1 ብር አንስታችሁ 5 ላተረፈው 10 ላደረገው ስጡት፣ ላለው ይሰጠዋል፣ ለሌለው ግን ይወሰድበታልና። ይህን ክፉና ሰነፍ ባሪያ ግን እጁንና እግሩን አስራችሁ ጨለማ ወዳለበት ጣሉት ብሎ አለ ይላልና የመጽሐፍ ቅዱሱ ንባብ የሚያሳየው ይሄን ነው። አሁን ይሄ በምሳሌ የቀረበ ነው። አንድ ሰው ወደ ሌላ ሀገር ለመሄድ ባሰበ ጊዜ ገንዘቡ ያተርፍለት ዘንድ ወይም ሰራተኞቹ በገንዘቡ ያተርፉ ዘንድ ሰራተኞቹን ጠራና እንዳቅማቸው እንደመጠናቸው ስለሚያውቃቸው ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጥቷቸው ሄደ። ከዚያ በኋላ የተቀበሉት ስራ የጀመሩ አሉ፣ ስራ ያልጀመሩ አሉ። በጌታቸው መክሊት ያተረፉ አሉ፣ የጌታቸውን መክሊት ደግሞ ያለ ትርፍ ያስቀሩ አሉ እና በምሳሌ የተቀመጠ የመጽሐፍ ቅዱስ ክፍል ነው። ባለሀብቱ አምላካችን እግዚአብሔር ነው። መክሊት የተባለው በዚህ ዓለም የተሰጠን እድል ነው። የተለያየ እድል ስለሆነ ያለን። ሰራተኞች የተባሉት በዚህ ዓለም ያለው ሰው ነው። 5 የተቀበለ አለ፣ 2 የተቀበለ አለ፣ 1 የተቀበለ አለ። ሁሉም ግን እንዲሰሩበት ተሰጥቷቸዋል። የተቀበሉት ሊያስቀምጡት፣ ሊቀብሩት፣ ሊበሉት ሳይሆን ሰርተው ሊያተርፉበት አምላካቸው ወይም ደግሞ የሰጣቸው አካል ሲመጣ ደግሞ
ሊያስረክቡ ነው የተሰጣቸውና በምሳሌነት ነው የሚያስተምረው። የገንዘቡ ባለቤት የመክሊቱ ባለቤት እግዚአብሔር ነው። መክሊቱን የተቀበለው የዓለም ሕዝብ ነው። መክሊቱ ደግሞ የተለያየ የሥራ አይነት ነው። የተለያየ ጸጋ ነው። የተለያየ ስጦታ ነው። የተለያየ ሀብት ነው። በዚያ መካከል ሁለቱ ቸርና ታማኝ የሆኑ አገልጋዮች የተሰጣቸውን መክሊት አውቀው በዚያ መክሊት ሰርተው አትርፈውበታል። በጌታቸው ዘንድም በሾማቸው ወይም መክሊቱን በሰጣቸው አካል ዘንድ ተመስግነውበታል። ለምን? አንተ ታማኝና መልካም አገልጋይ፣ ቸር አገልጋይ በትንሹ በ5 መክሊት በቀላሉ በትንሹ በዚህ በትንሹ ታምናልና በብዙ ሾመሃለሁ። ይሄ ትንሽ ነው፣ 5 መክሊት ነው። ከዚህ በላይ ቢሰጡህም መጠበቅ ትችላለህ፣ መስራት ትችላለህ፣ ማትረፍ ትችላለህ፣ ማብዛት ትችላለህ እና በብዙ ሾመሃለሁ። ከዚህ በኋላ ትንሽ ተቆንጥሮ አይደለም የሚሰጥ፣ ተሰፍሮ አይደለም የሚሰጥ፣ ተለክቶ አይደለም የሚሰጥ። ወደ ጌታ ተድላ ደስታ ግባ፣ ወደ ጌታ ቤት ግባ። ያለ ቁጥጥር፣ ያለ ስፍር፣ ያለ ቁጥር ሁሉንም መውረስ ትችላለህ። ሁሉም ያንተ ነው። ለምን? ሁሉን መውረስ እንደምትችል፣ ሁሉን ማድረግ እንደምትችል፣ በቤቱ ላይ ማዘዝና መናዘዝ እንደምትችል፣ የቤቱን ሀብት ንብረት ጸጋ ሁሉ መረከብ እንደምትችል በትንሹ ተፈትነህ አልፈሃል። ታማኝነት ተረጋግጧል። ከዚህ በኋላ በዚህ በ5 ብር በትንሹ ነገር አይደለም መኖር የምትችለው፣ በሰፊው ዓለም በብዙ ዓለም ትሾማለህና ወደ ጌታ ተድላ ደስታ ግባ ማለት የጌታህን ገንዘብ በሙሉ ተረከብ። የጌታ ገንዘብ ያንተ ነው። ያንተ ገንዘብ የጌታህ ገንዘብ ነው። አንተ ከዚህ በኋላ አይገደብብህም። ያለ ገደብ ትሰራለህ፣ ያለ ገደብ ትኖራለህ። ገደብ ባለው ሁኔታ ገደብህን አውቀህ ልክህን አውቀህ መስራት ያለብህን ሰርተህ አትርፈሃልና አሁን ግን በአንተ ላይ አዛዥ የለም፣ በአንተ ላይ አለቃ የለም፣ በአንተ ላይ ተቆጣጣሪ የለም። ገንዘቡን እንደማታባክነው እንደማታጠፈው ታይተሃል፣ ተለክተሃል፣ ተገምግመሃል፣ ተፈትነሃል፣ አልፈሃል። አሁን ላንተ ምንም አይነት ገንዘብ ቢሰጥህ እንደምታተርፍበት እንጂ እንደማታጠፈው ተረጋግጧል። ትርፋማ ነህ፣ ሰራተኛ ነህ፣ ታታሪ ነህና ወደ ጌታ ተድላ ደስታ ግባ ብሎ አለው ይላል። ሁለተኛውም እንዲሁ በተመሳሳይ 2 መክሊት ተሰጥቶት 2 ስላተረፈ እሱም እንዲሁ አንተም ታማኝና ቸር አገልጋይ ነህና የጌታ ተድላ ደስታ ወዳለበት ወደዚያ ግባ ተባለ። አንዱ ግን ተቀብሏል። እንደውም ምንድነው የሚለው? ለእያንዳንዱ እንደ መጠናቸውና እንደ አቅማቸው ሰጣቸው። ያ ሰው ተቀብሏል። ችግሩ አለመስራቱ ብቻ ሳይሆን የማይሰራበትን ነገር መቀበሉ ነው ችግሩ። ተቀብሎ እንደነዚያ መስራት አልፈለገም፣ ማትረፍ አልፈለገም። ምክንያቱም ተቀበለና ወስዶ ምድር ቆፍሮ ጠቅልሎ አስቀመጠው፣ ያለ ትርፍ አስቀረው ነው የሚለው። ምክንያቱም ያ ገንዘብ ቢሰራበት ያተርፍ ነበር፣ ይወልድ ነበር፣ ሌላውን ይጠቅም ነበረ። ይህ ሰው ግን መስራት አልፈለገም፣ ቀበረው። ወይም ደግሞ አልሰራም ብሎ በሰዓቱ አልቀበልም አላለም። ተቀብሏል። ተቀብሎ ግን መስራት ስላልቻለ አንተ ክፉና እንደገና ደግሞ መልስ ስላልነበረው የሚመልሰው ስላጣ በራሱ ነገር ፈጥሮ ቸርና ደግም የሆነውን ገንዘብ የሰጠውን መክሊት የሰጠውን ሀብት የሰጠውን እንዲሰራ ሁኔታ ያመቻቸለትን ጌታውን አንተ ክፉና ጨካኝ፣ ያልዘረኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ እንደሆንኩ ስላወቅ ፈርቼ ምድር ቆፍሬ ገንዘብን ቀብሬያታለሁ ብሎ ለጌታው ያለ ስሙ ስም ሰጥቶ ስሙን አክፍቶ መለሰ። ስለዚህ ምን አለ? ይሄ ስለማይሰራ ለሚሰራ ገንዘቡን ስጡት። ይሄ ስለማይሰራ እሱን አስራችሁ እጁን እግሩን አስራችሁ ወደ ዘላለም ጨለማ ጣሉት ብለዋል ይላል። ይሄ እንግዲህ በምሳሌነት የተቀመጠ ሁላችንም ልንማርበት የምንችል ልዩ የእግዚአብሔር ቃል ነው።
ወገኖቻችን እኛ በዚህ ምድር ስንኖር የተለያየ ብዙ አይነት መክሊት አለን። የእያንዳንዱ ሰው መክሊት አለው። ያለ መክሊት፣ ያለ ስጦታ፣ ያለ ጸጋ የተፈጠረ የመጣ ሰው የለም። እግዚአብሔር ሰውን የፈጠረው በዓላማ ለዓላማ ነው። ያለ ዓላማ የመጣ ያለ ዓላማ የተፈጠረ ሰው የለም። የእያንዳንዱ ሰው የራሱ ዕድል አለው፣ የራሱ መክሊት አለው። መስራት ያለበት በራሱ ዕድል በራሱ መክሊት ነው ማለት ነው እና አምላካችን እግዚአብሔር በገንዘብ መስሎ በሰራተኛ መስሎ የሚፈትሸውና የሚዳስሰው የሚያስተምረው የእኛን ሕይወት ነው። በእኛ ሕይወት ውስጥ ብዙ የተቀበልነው ነገር አለ። ብዙ ያገኘነው ነገር አለ። ከእግዚአብሔር የተቀበልነው ያገኘነው ብዙ ነገር ነው። አካሎቻችን ከእግዚአብሔር የተቀበልናቸው ጸጋዎች፣ መክሊቶች ናቸው። ዓይናችን ገንዘብ ነው። አንደበታችን ገንዘብ ነው። ጆሮአችን ገንዘብ ነው። አፋችን ገንዘብ ነው። እጃችን ገንዘብ ነው። እግራችን ገንዘብ ነው። እነዚህ ሁሉ በአግባቡ ካተረፍንባቸው፣ በአግባቡ ከሰራንባቸው እኛን የሚያከብሩ ወደ ጌታ ተድላ ደስታ የሚያስገቡ ስጦታዎች ናቸው። በዓይናችን መልካም ነገር ካየንበት፣ ካነበብንበት፣ በእጃችን ከጻፍንበት፣ ከመጸወትንበት፣ እጅ ለሌለው እጅ ከሆንበት፣ በእግራችን ወደ እግዚአብሔር ቤት ለክብር ወደሚያበቃ ለጸጋ ወደሚያበቃ ከእግዚአብሔር ጋር ወደሚያገናኝ ቦታ ከገሰገስንበት፣ ከሰገርንበት፣ ወይም ደግሞ እግር ለሌለው እግር ከሆንበት፣ በጆሮአችን መልካሙን ሰምተን መልካሙን ወደ አእምሮአችን ካስገባንበት፣ በሌላውም በአባለ ዘራችን መልካም እግዚአብሔር የፈቀደውን ስራ ከሰራንበት እናተርፍበታለን። ምን ልጅ እናተርፍበታለን። አገር የሚመራ ልጅ፣ ቤተ ክርስቲያንን የሚመራ ልጅ፣ እግዚአብሔርን የሚያመሰግን ስሙን የሚጠራ የተቀደሰ የተባረከ ወንጌልን የሚያስተምር የተጣሉትን የሚያስታርቅ ሰውና እግዚአብሔርን ማስታረቅ የሚችል ሰውን ከኃጢአት የሚለይ ለበጎ ስራ አብነት የሚሆን ለሁሉም አባት የሚሆን ልጅ በተሰጠን የመራቢያ አካል በአባለ ዘራችን አክብረን ባል በሚስቱ ሚስት በባሉ አክብሮ ካደረገው እሱ የተቀደሰ ዘር የተቀደሰ ትርፍ ያተርፍበታል። ላያተርፍ የተሰጠ አካል የለም። ላይሰራ የተሰጠ አካል የለም። እነዚህን ግን በአግባቡ ከተጠቀምናቸው ጌታ ሊቆጣጠረን በመጣ ጊዜ አትራፊዎቹ ነው ከተገኙ ወደ ጌታ ተድላ ደስታ ይገባሉ፣ እኛም እንገባለን። ስለዚህ በምሳሌነት እያስተማረን ያለ በዚያ መንገድ ነው ማለት ነው። ብዙ እድሎች ተሰጥተውናል። መምህራን በማስተማር እድላቸውን ማከናወን ይችላሉ፣ ማትረፍ ይችላሉ። ምዕመናን አስራቱን በኩራቱን በማውጣት ለተራቡ በማብላት ለተጠሙ በማጠጣት የታረዘውን በማልበስ የታመመውን በመጠየቅ የታሰረውን በማስፈታት እግዚአብሔር የሚወደውን በመስራት መክሊታቸውን ማብዛትና መትረፍ ይችላሉ። ካህናት በቅዳሴ በአገልግሎት አገር የሚመሩ ሰዎች መልካም አመራር በመስጠት ለሰው ሸክም ሳይሆኑ ሸክሙን የሚያቀሉ ሆነው በመገኘት ለተገፋው በመፍረድ አገርን በማረጋጋት ልማትን በማልማት ዳቦ ያጣውን የተቸገረውን ስራ እየፈጠሩ ዳቦ እንዲያገኝ በማድረግ የተሰጣቸውን መክሊት እያሰሩ እየገረፉ እየገደሉ አገር እያስጣሉ እየሰደዱ ተስፋ እንዲቆርጥ በማድረግ ሳይሆን ተስፋው እንዲለመልም በማድረግ ያልተማረውን በማስተማር ያላወቀውን በማሳወቅ በምክር በማለፍ ነገን በማሳየት የተሰጣቸውን መክሊት ካተረፉበት ወደ ጌታቸው ተድላ ደስታ ይገባሉ። አገርን የሚመሩ ሰዎች በአጠቃላይ መክሊታቸው ሰው ነው። እግዚአብሔር ሰውን ያህል ትልቅ መክሊት፣ ትልቅ ሀብት፣ ትልቅ ጸጋ ሰጥቷቸዋል። ሰርቶ ማትረፍ የሚችል ተምሮ ማወቅ የሚችል መለወጥ የሚችል ማገዝ የሚችል መርዳት የሚችል ማክበር የሚችል ሰውን ያህል ትልቅ ክብር ተሰጥቷቸዋል። በቤተ መንግስቱም በቤተ ክህነቱም ላሉ ሰዎች፣ በእያንዳንዱ ዘርፍ ሰውን ለሚመሩ ሰዎች፣ በስልጣን ላሉ ሰዎች እግዚአብሔር ትልቁን መክሊት ሰውን ሰጥቷቸዋል። ያን መክሊት ግን በአግባቡ እንዲሰማራ ማድረግ ያስፈልጋል። መቅበር አያስፈልግም፣ መደበቅ አያስፈልግም። እንዳይወልድ ማድረግ፣ እንዳይኖር ማድረግ፣ እንዳይበላ፣ እንዳይጠጣ፣ እንዳይማር፣ እንዳይለወጥ ማድረግ አያስፈልግም። ያ የጌታውን ወርቅ እንደቀበረ ሁሉ የጌታን ወርቅ መቅበር
እንዳያተርፍ ማድረግ፣ እንዳይሰራ ማድረግ፣ ኑሮውን እንዲጠላ ማድረግ፣ ማማረር አያስፈልግም። ለምን? ተቆጣጣሪ ስላለ። ከዚያ በኋላ ሊቆጣጠራቸው መጣ። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ነው። እንግዲህ ይሄ ነው አንድ ሰው በዚህ ምድር ሲኖር በሕግ መኖር ያለበት ተቆጣጣሪ ስላለው፣ ተከታታይ ስላለው ነው። ኦዲት ስለሚደረግ ነው፣ ስለሚመረመር ነው። በዚህ ምድር ቤተ ክርስቲያን የሰው ልጅ በሕግና በስርዓት ይኑር፣ በመክሊቱ ይኑር፣ በስርዓቱ ይኑር፣ ሁሉም እንደተፈቀደለት መጠን ይኑር ብላ የምታስተምረው የምትመክረው የሚቆጣጠር አካል ስላለው፣ ኦዲት የሚያደርገው አካል ስላለው፣ በዚያን ጊዜ እንዳያፍር፣ አንገቱን እንዳይደፋ፣ ያልሆነውን ነገር እንዳይቀባጥርና ከብርሃኑ ዓለም ወደ ጨለማ እንዳይላክ፣ በፈጣሪው ፊት እንዳያፍር፣ ወደ ጌታው ተድላ ደስታ ከመግባት ይልቅ ጨለማና መከራ ወዳለበት እንዳይገባ በዚህ ምድር ሲኖር በመክሊቱ እንዲሰራበት እንዲጠቀምበት፣ ትዳር የያዙ ሰዎች ልጅ እንዲወልዱ እንዲያሳድጉ፣ እንግዳ እንዲያስተናግዱ፣ አስራት በኩራት እንዲያወጡ፣ ቤታቸው የእግዚአብሔር ማደሪያ እንዲሆን፣ የሚያስተምሩ ሰዎችም በማስተማራቸው እንዲጸኑ፣ የመነኑ በምናኔያቸው እንዲጸኑ፣ ትንቢት የሚናገሩ ሰዎች የራሳቸውን ፍላጎትና ምኞት ሳይሆን እግዚአብሔር የገለጸላቸውን እንዲናገሩ፣ አገር የሚመሩ ሰዎች ሰውን ለመጠቀሚያ ሰውን ለማድረግ ሳይሆን ሰውን እንዲጠቅሙ እግዚአብሔር አሰማርቷል። ከዚያ በኋላ ግን ሊቆጣጠር ይመጣል። በዓለም ያለው ገንዘብ በሙሉ የእግዚአብሔር ነው። ሌላ ገንዘብ ያለው አካል ማንም የለም። ሁሉም ጥገኛና መጽዋተኛ ነው። ማንም ቢሆን ማንም ዛሬ የተከበሩት የሚባሉት እኛ የምናከብራቸው የምንወዳቸው ሁሉ ተመጽዋቾች ናቸው፣ ጥገኞች ናቸው። ገንዘብ በሙሉ የእግዚአብሔር ነው። ልጅም ስጦታ ነው፣ ገንዘብም ስጦታ ነው፣ ቤትም ስጦታ ነው፣ እውቀትም ስጦታ ነው፣ አካልም ስጦታ ነው። ከእግዚአብሔር ያልተሰጠ ከእግዚአብሔር ያልተገኘ በራሳችን ያስገኘ ነው፣ በራሳችን ያመጣ ነው፣ በራሳችን የምናኖረውና የምንጠብቀው ምንም አይነት ሀብት የለም። እንደዚያ ከሆነ ከእግዚአብሔር የተሰጠንን በአግባቡ መጠበቅ፣ ማትረፍ ያለበት እንዲያተርፍ ማድረግ፣ መብዛት ያለበት እንዲበዛ ማድረግ፣ መክበር ያለበት እንዲከበር ማድረግ፣ መጠበቅ ያለብንን መጠበቅ፣ ማብዛት ያለብንን ማብዛት ይኖርብናል። ከኛ የሆነ እኛ ያመጣ ነው ምንም ነገር የለም። ከራሳችን ከአካላችን ጀምሮ ከሕይወታችን ጀምሮ እግዚአብሔር የሰጠን የእግዚአብሔር ስጦታዎች ነን። እኛ ራሳችን አይደለም ገንዘቡ፣ አይደለም ቤቱ፣ አይደለም ስልጣኑ፣ አይደለም ክብሩ። እኛ ራሳችን የእግዚአብሔር ስጦታዎች ነን። እግዚአብሔር ነው እኛን ወደዚህ ዓለም ያመጣን። ራሳችን ለራሳችን የሰጠን እግዚአብሔር ነው። ከኛ የሆነ ምንም ነገር የለም። ስለዚህ የሰው ልጅ ድርሻው መጠበቅ፣ ማሰማራት፣ እንዲያተርፍ ማድረግ ነው። ከዚያ በኋላ በትንሹ ከታመነ በዚህ ዓለም ከታመነ በዚያኛው ዓለም በሰፊው ዓለም መሄድ እንደሚችል አምላካችን እግዚአብሔር በምሳሌ ነግሮናል ማለት ነው። ስለዚህ የሚያሳየው እያንዳንዱ ሰው ስራውን በአግባቡ እንዲሰራ ነው። ትዳር ያለው ሰው ሚስት ባሏን እንድትጠብቅ መጠበቅ ብቻ ሲሆን እንዲያተርፍ ማድረግ አለባት። እንዲሰራ ማበረታታት አለባት። እንዲጸድቅ ማስተማር አለባት። መታገስ አለባት። ስጋውን ደሙን እንዲቀበል የክርስቶስ እንዲሆን ክርስቶስን እንዲያውቅ መጽናት መበርታት አለባት። ባልም እንዲሁ ሚስቱ የተሰጠችው መክሊት ስለሆነች ሚስቱን መጠበቅ፣ እንድትሰራ ማድረግ፣ እንድትለወጥ እንድትቀደስ ማድረግ፣ የክርስቶስ አካል እንድትሆን ማድረግና ቤቷን፣ ትዳሯን፣ ልጆቿን በአግባቡ እንድትመራ ማገዝ መጠበቅ ይኖርበታል። ተስፋ ማስቆረጥ፣ መሳደብ፣ መተቸት፣ ማሽሟጠጥ፣ መደብደብ፣ መካድ፣ ገንዘብን መቀማት፣ አካልን መቀማት፣ ሌላውንም ማድረግ አልተፈቀደለትም። ምክንያቱም ሚስቱ የተሰጠችው መክሊቱ ናት፣ ባልም የተሰጣት መክሊቱ ነው። ስለዚህ መጠበቅ፣ እንዲያተርፉ ማድረግም አብሮ መኖር፣ ጌታው ሲመጣ ጌታቸው ሲመጣ በአግባቡ ኦዲት ተደርገው ሁለቱም ነፃ ወጥተው ወደ ጌታቸው ተድላ ደስታ እንዲገቡ በዚህ ዓለም ሳሉ መጠባበቅ፣ መረዳዳት፣ መከባበር፣ ማትረፍ፣ መስራት አለባቸው። በቤታቸው ማብላት፣ ማጠጣት፣ ምጽዋት መመስጠት፣ ቤተ ክርስቲያንን መስራት፣
ስጋውን መብላት ደሙን መጠጣት ከቅዱሳን ጋር ህብረት መስራት የቅዱሳንን አንድነት አውቆ መኖር ይጠበቅባቸዋል ማለት ነው። በቤተ ክርስቲያን የሚያስተምሩ ሰዎችም ያለ እረፍት በጊዜውም ያለ ጊዜውም ወንጌልን እንዲያስተምሩ ታዘዋል። 5 መክሊት አተረፉ የተባሉት ያለ እረፍት የሚያስተምሩና ህዝቡን ከኃጢአት ያተረፉ፣ ከሞት ያተረፉ፣ ከክደት ያተረፉ፣ ተስፋ ከመቁረጥ ያተረፉ፣ በአግባቡ ተልኳቸውን የፈጸሙ አምላካቸው ጌታቸው ክርስቶስ ሲመጣ የማያፍሩ የተሰጣቸውን መክሊት በአግባቡ የዘሩ በዚያ ደግሞ ያተረፉ እና ብዙ ነፍሳትን ይዘው ወደ እግዚአብሔር መንግሥት የሚገቡ በትንሹ በጠባቡ ዓለም ትችት በበዛበት መከራ ባለበት አሽሟጣጭ ባለበት ዓለም የሚበላ የሚጠጣ እንኳን በአግባቡ በማይገኝበት ዓለም ታምናሃል፣ እስከ ሞት ድረስ ታምናሃልና አሁን ሞት ወደሌለበት መተቸት ወደሌለበት ወደ ጌታ ተድላ ደስታ ግባ የሚለውን ድምፅ ለመስማት በዚህ ምድር ቢመችም ባይመችም እስከ መጨረሻው ድረስ መጽናት ያስፈልጋል ማለት ነው። እንዲያ ሲሆን ሰው የመክሊቱ ሲሰራ አምላካችን እግዚአብሔር ደግሞ የእኛን ሕይወት ይለውጣል፣ ይቀይራል። ይህን እንድንመለከት ሐዋርያው ቅዱስ ጳውሎስ እንዴት መኖርና መስራት እንዳለብን በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ ስንመለከት እሱን ያሳየናል። እንዲህ ነው የሚለው፣ ወመክፈልታተ ሱታፌ ሀብት ህልው ወመክፈልታተ ሱታፌ ሀብት ህልው የሀብት ስጦታዎች አሉ ነው የሚለው። እንዘ አሐዱ መንፈስ አንድ ሲሆን ማለት አካል አንድ ሲሆን፣ ወመክፈልታተ ምግባር ህልው እድሎች ብዙዎች ናቸው። ወይም መንፈስ ቅዱስ አንድ ሲሆን ስጦታዎቹ እድሎቹ ብዙዎች ናቸው። እንዘ አሐዱ እግዚአብሔር ወመክፈልታተ ኃይል ህልው እግዚአብሔር አንድ ሲሆን ኃይል የማድረግ እድሎች ብዙዎች ናቸው። እንዘ አሐዱ እግዚአብሔር ዘይገብር ኩሎ በውስተ ኩሉ እግዚአብሔር አንድ ሲሆን ሁሉን በሁሉ ይሰራል ይላል። እስመ ለአሐዱ ዘዘዚያሁ ጸጋሁ በመንፈስ ቅዱስ በመንፈስ ቅዱስ ለእያንዳንዱ ስጦታው ልዩ ልዩ ነው። ወለኩሉ በመክፈልቱ ሁሉም እንደየድሉ ነው። እንዘ እግዚእ ይረድ ጌታ እየረዳው ወለለአሐዱ ይሁቦ ገሃደ ለእያንዳንዱ ገልጦ ይሰጠዋል። በከመ ይደልዎ እንደሚገባው ወይ በቆ እንደሚጠቅመው። ወቦ ለዘወሃቦ ቃለ ጥበብ ይላል። ወቦ ለዘወሃቦ ቃለ ጥበብ የጥበብን ቃል የሰጠው ሰው አለ። ምን ማለት ነው? ተናግሮ የማሳመን ሀብት ያለው፣ አስተምሮ የማሳመን ሀብት ያለው፣ አገርን የመምራት ሰውን የማገረብ የሸፈተውን ሰው ባነጋገሩ ወደ ራሱ የማምጣት ከእግዚአብሔር እንደነ ዳዊት እንደነ ሰሎሞን ጸጋ የተሰጠው የማገረም እንደ ቅዱስ ጳውሎስ ተናግሮ የማሳመን የጥበብ ቃል የተሰጠው አለ። ወቦ ለዘይሁቦ ቃለ አእምሮ የሚደረገውን ቀድሞ የማወቅ ሀብት የተሰጠው ሳይደረግ የሚደረገውን ሳይሆን የሚሆነውን ቀድሞ ተንብዮ አስቦ አውጥቶ አውርዶ ነገ ይሄ ይደረጋል ብሎ ከመደረጉ በፊት ለዚያ መፍትሄ የሚፈጥር መፍትሄ የሚያመቻች ጥበብ የተሰጠው ሰው አለ። በመንፈስ ቅዱስ ነው የሚለው። ወቦ ለዘይሁቦ ሃይማኖተ በመንፈስ ቅዱስ ማመንም የተሰጠው ሰው አለ ይላል። ወቦ ለዘይሁቦ ፈውሰ ወሃይወ መፈወስና ማዳን የተሰጠው ሰው አለ። ይሄ የተለየ ጸጋ ነው። ለሁሉም አይሆንም። ክህነት ላለው ሁሉ የሚሰጥ አይደለም። የተሰጣቸው ሰዎች የማዳን የመፈወስ፣ ድውይ የመፈወስ፣ ሙት የማንሳት፣ ለምጻም የማንጻት እድል የተሰጣቸው ሰዎች አሉ። ወቦ ለዘይሁቦ አሶተ ዘይስር መናፍስተ አጋንንትን የማውጣት ከሰው ልቡና ከሰው አይምሮ አጋንንትን የማውጣት እድል የተሰጠው ሰው አለ። ወቦ ለዘይሁቦ ምግባረ ረድኤት የመርዳት ስራ ለመርዳት ሰውን ለመርዳት ለማገዝ ለስራ ራሱን ዝቅ አድርጎ ዓለም ሳያውቀው እያወቀ ግን ዝቅ ብሎ የሚረዳ
የተጎዱትን የሚረዳ ያዘኑትን የሚረዳ ሽማግሌዎችን የሚረዳ ለእርድና የተሰጠ ትዕግስት ያለው ሁሉንም የሚታገስ የሚሰድበውን የሚተቸውን ሁሉ ታግሶ እርድና ሕይወት ነው ብሎ ሕይወትነቱን አውቆ የሚረዳ አለ። ወቦ ኃይል ይላል። ወቦ ለዘይዎ ተነብዮ ትንቢት የመናገር ሀብት የተሰጠው አለ ቅዱስ ጳውሎስ። አሁን ዛሬ ትንቢት ተናጋሪው ብዙ ነው፣ ግን ትንቢት ለመናገር ከእግዚአብሔር ሲሰጥ ነው፣ መንፈስ ቅዱስ ሲያድርበት ነው። የሚሆነውን ቀድሞ መንፈስ ቅዱስ ይነግረዋል። በተናገረው መንገድ ወይም በተናገረው መጠን ትንቢቱ ይፈጸማል። ለምን? ከእግዚአብሔር የተሰጠ ሀብት ስለሆነ፣ ከእግዚአብሔር የተሰጠ ስጦታ ስለሆነ። እንደነ ኤርምያስ፣ እንደነ ኢሳይያስ፣ እንደነ ሕዝቅኤል፣ እንደነ ዳንኤል፣ እንደነ ዳዊት፣ እንደነ ሰሎሞን፣ እንደነ አዳም የትንቢት ሀብት የተሰጠው በዚያ የተጠቀመ ወይም የሚጠቀም አለ። ወቦ ለዘይዎ በመንፈስ ቅዱስ ፍካሬ ያይምር። በመንፈስ ቅዱስ መጻሕፍትን የመተርጎም የተሰወረውን የመተርጎም ከሰው አእምሮ በላይ የሆነውን የመተርጎም ሀብት የተሰጠው አለ። እንደነ ዮሴፍ እንደነ ዳንኤል የተሰጠው ሰው አለ። ወቦ ለዘይዎ ያይምር ፍካሬ ዘነገረ ባውርት የእያንዳንዱን አገር ቋንቋ የመረዳት የመተርጎም የማወቅ ችሎታ ያለው የተሰጠው ሰው አለ። ወለኩሉ ዝንቱ አሃዱ መንፈስ ቅዱስ የዚህ ሁሉ ስጦታ ባለቤት አንዱ እግዚአብሔር መንፈስ ቅዱስ ነው። ዘይረዶሙ ለኩሎሙ ለሁሉም የሚረዳቸው በየጸጋቸው በየሀብታቸው በየችሎታቸው እንዲያስተምሩ እንዲሰሩ፣ ትንቢት የሚናገረው ትንቢት እንዲናገር፣ መጻሕፍትን የሚተረጉመው እንዲተረጉም፣ ድውይ የሚፈውሰው እንዲፈውስ፣ ሙታንን የሚያስነሳው እንዲያስነሳ፣ አጋንንትን የሚያወጣው እንዲያወጣ፣ በዚህ ዓለምም የተለያየ ጥበብ ያለው ዶክተሩ መድኃኒቱን የሚያዘጋጀው ዓለምን የሚለውጠው የጥበብ መገኛ የሆነው እግዚአብሔር በሰጠው ጸጋ ብዙ ስጦታዎች፣ ብዙ ሀብቶች፣ ብዙ ጸጋዎች አሉና እነዚህን ሁሉ የሚያድል ግን አንዱ እግዚአብሔር መንፈስ ቅዱስ ነው። የሰው ልጅ ድርሻው እያንዳንዱ በተሰጠው መስራት ነው። ወባይቱ ለኩሎሙ ይከፍሎሙ በከመ ፈቀደ ለሁሉም እንደወደደ ያድላቸዋል ይሰጣቸዋል ይልና በዚያ መኖር እንዳለብን ሲናገር ወከመ አሐዱ ሥጋነ ብዙ መለያልይ ብነ በአንዱ አካላችን ብዙ ሕዋስ እንዳለ እንዘ አሐዱ ሥጋነ ከማሁ በክርስቶስ ነነኒ እኛም ብዙ ስንሆን በክርስቶስ አንድ ሥጋ ነን ወይም አንድ አካል ነን። ወኔነ በአሐዱ መንፈስ ወበአሐዱ ሥጋ ተጠመቅነ እኛ በአንድ በመንፈስ ቅዱስ በአንድ በክርስቶስ አካል ተጠምቀናል። ኩልነ እለይም አይሁድ ወለይም አረሚ ወለይም ነባሪ ወለይም አጋዚ ከአይሁድም ቢሆን ከአረሚም ቢሆን ነባሪ ማለት አገር ያለው ወማጋዚ ነፃ ከወጣም ቢሆን እስመ ኩልነ አሃደ መንፈሰ ሰተይነ ሁላችንም አንድ መንፈስ ቅዱስን ተቀብለናል። መንፈስ ቅዱስ አካሉ አንድ ሲሆን ሀብቱ ግን ብዙ ነው። በዚያ ሀብት መስራት፣ መጠቀም፣ መጥቀም፣ መርዳት ያስፈልጋል ይልና ስለ አካላችን ይናገራል። ወለሥጋኒ ብዙ መለያልዩ የአካላችን ሕዋሱ ብዙ ነው፣ ብልቱ ብዙ ነው። ወአኮ አሐዱ አንድ አይደለም። እመኒትቤ እግር አንሰ ይኮንኩ እደ ወይኮንኩ እሙስተ ነፍስት እግር እኔ እጅ ካልሆንኩ ከአካል ክፍል አይደለሁም ልትል አትችልም። የእግር ስራው መሄድ ነው፣ የእጅ ስራው ደግሞ መጨበጥ ነው። ግን የግድ የለም ሁሉን አካል ተሸክሜ መሄድ የለብኝም ብላ እግር እጅ ልትሆን አትችልም። እኔ ለምን ሁሉን እሸከማለሁ ያለውን አካል በሙሉ መሸከም የለብኝም ማለት አትችልም። ስራዋ መሸከምና መሄድ ስለሆነ እጅ ደግሞ እኔ እያጎረስኩ እኔ እየሰራው ማብላት የለብኝም አትችልም። የእጅ ስራዋ ማጉረስ ማብላት ስለሆነ ያን ካላደረገች መኖር ስለማትችል ማለት ነው ብሎ ነው የሚናገረው። እና ምንድነው የሚለው? አኮ ዘንተ ብሂላ ዘይትከውን ሙስተ ነፍስት ይህን ብላ ከአካላችን የማትሆን አይደለችም። ወመሰት ብየ እዝን አንሰ የኮንኩ አይነ ጆሮ አይን ካልሆንኩ ብላ ወይ ኮንኩ ሙስተ ነፍስት ከአካልም አንዱ ካልሆንኩ ብላ አኮ ዘንተ ብሂላ ዘይትከውን ሙስተ ነፍስት ይህን ብላ ከአካል የምትለይ አይደለችም። ወመሰ ኩሉ ነፍስትነ አይን ውእቱ አይቴ እንኮነ እዝን
ሰውነታችን ሁሉ ዓይን ቢሆን ኑሮ ጆሮ ወዴት ይሆን ነበር? ወይስ በምን እንሰማ ነበር እያለ ነው። ዓይን ብቻ ቢሆን በምን እንሰማለን? እሺ ሰውነታችን በሙሉ ጆሮ ቢሆን በምን እናያለን? ሰውነታችን በሙሉ እግር ቢሆን በምን እናያለን? በምን እንሰማለን? በምን እንሰራለን? ሰውነታችን በሙሉ እጅ ቢሆን በምን እንሄዳለን? ስለዚህ እነዚህ ሁሉ የየራሳቸው ስራ አላቸው። ዓይን ያያል፣ ጆሮ ይሰማል፣ አንደበት ይናገራል፣ እጅ ይጨብጣል፣ እግር ይሄዳል። እነዚህ ሲሟሉ አንድን ሰው ሰው ያደርጉታል። የሰው ልጅም የየራሱ ድርሻ አለው። ያንን ድርሻውን አውቆ በድርሻው መስራት እንዳለበት ነው የሚያሳየንና ይህን የሚያሳይ ነው ማለት ነው የገብርኄር ታሪክ። ገብርኄር ማለት መልካም አገልጋይ ነው። በዚህ የትምህርት ክፍል መልካም አገልጋይ አለ፣ መጥፎ አገልጋይ አለ። ስለዚህ እኛ መልካም አገልጋዩን አይተን ከመልካም አገልጋዩ አብነት ነስተን በተሰጠን መክሊት ሰርተንበት አትርፈንበት አምላካችን ጌታችን ሊቆጣጠረን ወይም መንግስቱን ሊያወርሰን በሚመጣ ጊዜ ያተረፍነውን ደስ ብሎን እንድናስረክብ ከዚያም ወደ ጌታችን ተድላ ደስታ እንድንገባ አምላካችን እግዚአብሔር ማስተዋሉን ያድለን። ያስተማረን የገሰጸን የመከረን የአባቶቻችን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።